እድሜያችን እየገፋ ሲሄድ ወይንም በከባድ የዕለት ተዕለት እንቅስቃሴ ምክንያት የመገጣጠሚያዎቻችን መፋጨት፣ የጉልበት ህመምና የአጥንት መሳሳት ለምን እንደሚያጋጥመን አስባችሁ ታውቃላችሁ? አብዛኛውን ጊዜ የዚህ ችግር ዋነኛ መንስኤ በመገጣጠሚያዎቻችን መካከል ያለው ተፈጥሯዊ ቅባት መሟጠጡና አጥንቶቻችንም አስፈላጊ የሆኑትን ንጥረ ነገሮች አጥተው መጠውለጋቸው ነው። ብዙዎቻችን ለዚህ ችግር ፈጣን መፍትሄ ፍለጋ ወደ ተለያዩ ቫይታሚኖች ወይንም መድኃኒቶች እንሮጣለን። ነገር ግን በተፈጥሮ አጥንታችንን የሚያጠነክሩ የመገጣጠሚያ ካርቲሌጆችን መልሰው የሚያለሰልሱና ህመምን የሚያስታግሱ አስደናቂ ተፈጥሯዊ ዘይቶች እንዳሉ ብነግራችሁስ? በዚህ ቪዲዮ ውስጥ በዘመናዊው የህክምና ሳይንስና በባህላዊ ህክምና ጥናቶች የተረጋገጡ ለአጥንት ጥንካሬ እናም ደግሞ ለመገጣጠሚያዎቻችን ተፈጥሯዊ ቅባትነት የሚያገለግሉ ምርጥ 5 ተፈጥሯዊ ዘይቶችን በዝርዝር እንመለከታለን። እነዚህ ዘይቶች በውስጣቸው ባላቸው ከፍተኛ የጸረ እብጠት ንጥረ ነገሮች፣ ኦሜጋ 3 ፋቲ አሲዶችና ለአጥንት ወሳኝ በሆኑ ማዕድናት አማካኝነት የመገጣጠሚያ ህመምን በመቀነስ ካርቲሌጅን ከመፋጨት በመጠበቅ እናም ደግሞ አጥንትን በማጠናከር ረገድ አስደናቂ ሚናን ይጫወታሉ። ታዲያ እነዚህ ድንቅ ተፈጥሯዊ ዘይቶች የትኞቹ ናቸው? በውስጣቸውስ አጥንታችንን የሚያጠነክሩ ምን አይነት ልዩ ንጥረ ነገሮችን ይዘዋል? እንዲሁም ሙሉ ጥቅማቸውን ለማግኘት በምግብ ውስጥ በመመገብ ወይንስ በመቀባት መጠቀም አለብን ወይ? በእነዚህ ሁሉ ጥያቄዎች ላይ ጥልቅ ያለው መረጃ ይዤላችሁ ቀርቤያለሁ። ቪዲዮን እስከ መጨረሻው በመመልከት ለአጥንታችሁና ለመገጣጠሚያዎቻችሁ ጤንነት የሚሆን ትልቅ እውቀትን ዛሬውኑ ጨብጡ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ በቅድሚያ የሚቀመጠው የሰሊጥ ዘይት ነው። በመጀመሪያ ደረጃ የምናገኘው የሰሊጥ ዘይትን ነው። ይህ ዘይት ለአጥንታችንና ለመገጣጠሚያችን ጤንነት በሚሰጠው እጅግ ከፍተኛ ጥቅም ምክንያት በዘመናዊ የህክምና ጥናቶችም ትልቅ ትኩረትን አግኝቷል። አንደኛ በካልሽየምና በጠንካራ ማዕድናት የበለጸገ ነው። ብዙ ሰዎች ካልሽየም የሚገኘው በወተት ተዋጽኦች ውስጥ ብቻ እንደሆነ ያስባሉ። ነገር ግን የሰሊጥ ዘይት በውስጡ ከፍተኛ መጠን ያለው ካልሽየም፣ ከዚህ በተጨማሪ ደግሞ ማግኒዥየም፣ ፎስፈረስና ዚንክ ይዟል። እነዚህ አራቱም ማዕድናት ደግሞ የአጥንትን ማዕድናት ጥግግት ማለትም ቦን ሚኔራል ዴንሲቲን በመገንባት አጥንት እንዳይሳሳና እንዳይሰባበር የሚያደርጉ ዋና ዋና ክፍሎች ናቸው። በሁለተኛ ደግሞ የመገጣጠሚያ ካርቲሌጅ መፋጨትን ይከላከላል። በሰሊጥ ዘይት ውስጥ ሴሳሞል እና እንዲሁም ሴሳሚን የተባሉ ልዩ አንቲኦክሲደንቶች ይገኛሉ። እነዚህ ውህዶች በመገጣጠሚያዎቻችን መካከል የሚገኘው ካርቲሌጅ በእድሜ ወይንም በውጥረት ምክንያት እንዳይበላሽና እንዳይፋጭ የመታደግ ከፍተኛ አቅም አላቸው። የመገጣጠሚያ ካርቲሌጅ በሚጠበቅበት ጊዜ አጥንታችን ከአጥንታችን ጋር መፋጨት ስለሚቀር የጉልበትና የቁርጥማት ህመም በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ የሰሊጥ ዘይትን እንዴት መጠቀም እንችላለን? በሁለት ዋነኛ መንገዶች መጠቀም እንችላለን። አንደኛው በመቀባት ነው። ሞቅ ያለ የሰሊጥ ዘይትን ማለትም የሰሊጥ ዘይትን ሞቅ ታደርጉትና ያበጠውን ወይንም የሚያማችሁን መገጣጠሚያ ላይ ለ10 እና 15 ደቂቃ ያክል በቀስታ ማሸት ነው። የሰሊጥ ዘይት በቆዳ ክፍሎች ውስጥ በጥልቀት ሰርጎ የመግባት ልዩ ባህሪ ስላለው የደም ዝውውርን በመጨመር የተወጠሩ ጅማቶችን ያረግባቸዋል። መገጣጠሚያዎቹም ተፈጥሯዊ ቅባቱን እንዲያገኝም ይረዳዋል ማለት ነው። ሌላው ሁለተኛው ደግሞ በምግብ ውስጥ መጠቀም ትችላላችሁ። ባልተቆላ ሰሊጥ የተዘጋጀውን ተፈጥሯዊ ዘይት በሰላጣዎች ላይ ወይንም በጥቂቱ በምግብ ውስጥ በመጨመር መመገብ በውስጡ ያሉትን ማዕድናት ሰውነታችን በውስጥ በኩል አምቆ እንዲወስዳቸው ያደርጋል ማለት ነው። ስለዚህ የሰሊጥ ዘይት በቅድሚያ የሚቀመጥ ለመገጣጠሚያዎቻችንና ለአጥንታችን ጤንነት ዋነኛ የዘይት አይነት ነው ማለት ነው። ሁለተኛ የወይራ ዘይት። በሁለተኛ ደረጃ ላይ የምናገኘው ኤክስትራ ቨርጂን የወይራ ዘይት በዘመናዊው የህክምና ሳይንስ ውስጥ ለአጥንትና እንዲሁም ለመገጣጠሚያዎቻችን ከሚመከሩ ዘይቶች ሁሉ ግንባር ቀደሙ ነው። በተለይም በቅዝቃዜ የተጨመቀው ኤክስትራ ቨርጂን የሆነው የወይራ ዘይት በውስጡ ባሉት ውህዶች ምክንያት ተፈጥሯዊ መድኃኒት ተብሎ ይጠራል። ለዚህም ዋና ጥቅሞቹን ስናይ ተፈጥሯዊ የህመም ማስታገሻ ነው። በወይራ ዘይት ውስጥ የሚገኘው ኦሊ ኦካንታል የተባለው ልዩ ውህድ በህክምናው ዓለም ትልቅ የሆነ ድንቅ ነገር ነው።
ጥናቶች እንደሚያሳዩት ይህ ውህድ በፋርማሲዎች እንደሚሸጡት እንደ አይቡፕሮፊን ያሉ የህመም ማስታገሻ ሁሉ በመገጣጠሚያዎች ውስጥ የሚከሰትን እብጠትና ህመምን የመቀነስ አቅም አለው። ልዩነቱ ግን ምንም አይነት የጨጓራ መላጥ ወይም ደግሞ የጎንዮሽ ጉዳት የማያስከትል መሆኑ ነው እንጂ ልክ እንደ መድኃኒቶች ሁሉ ህመምን ያስታግስላቸዋል። ሁለተኛ ጥቅሙ ደግሞ የአጥንት መሳሳትን ይከላከላል፣ እንዲሁም ደግሞ ካርቲሌጅንም ይጠግናል። የወይራ ዘይት በውስጡ በከፍተኛ መጠን ኦሜጋ 9 እና ኦሜጋ 3 ፋቲ አሲዶችን እንዲሁም ቫይታሚን ኢን ይዟል። እነዚህ ንጥረ ነገሮች አጥንትን የሚገነቡ ሴሎች በብቃት እንዲሰሩ ያበረታታሉ። እድሜያቸው እየገፉ ያሉ ሰዎች የወይራ ዘይትን አዘውትሮ ሲጠቀሙ የአጥንት ማዕድን ጥግግታቸው ሳይቀንስ እንዲቆይና የመገጣጠሚያዎች ተጣጣፊነት እንዲጨምር ይረዳል ማለት ነው። ስለዚህ የወይራ ዘይትን እንዴት መጠቀም እንችላለን ሲባል የወይራ ዘይትንም በመቀባትና በመጠጣት መጠቀም ይቻላል። በምግብ ውስጥ መጠቀም ትችላላችሁ። በቀን ከ1 እስከ 2 የሾርባ ማንኪያ ኤክስትራ ቨርጂን የወይራ ዘይትን በሰላጣ ላይ በበሰለ ምግብ ላይ በመጨመር ወይም ደግሞ በባዶ ሆዳችሁ መጠጣት በሰውነታችሁ ውስጥ ያሉ የእብጠት አምጪ ንጥረ ነገሮችን በእጅጉ ይቀንሳል። ሁለተኛው ደግሞ በመቀባት መጠቀም ትችላላችሁ። የወይራ ዘይቱን በትንሹ ለብ ታደርጉትና ህመም ያለበት መገጣጠሚያችሁ ላይ በመቀባት በልስላሴ ማሸት ነው፣ ቀስ እያላችሁ ማለት ነው። ይህም ውህድ ወደ ቆዳችሁ ሰርጎ በመግባት የመገጣጠሚያ ህብረ ሕዋሳት እንዲያገግሙና የደም ዝውውር እንዲፋጠን ያደርጋል ማለት ነው። ሶስተኛ የጥቁር አዝሙድ ዘይት። በሶስተኛ ደረጃ ላይ የምናገኘው የጥቁር አዝሙድ ዘይት በባህላዊም ሆነ በዘመናዊ የህክምና ጥናት ውስጥ ለአጥንት ለጅማትና ለመገጣጠሚያ ህመሞች ከሚሰጡ ተፈጥሯዊ ዘይቶች ሁሉ የላቀ ቦታ ያለው ነው። ጥቁር አዝሙድ በውስጡ ባሉት አስደናቂ ፋርማሲውቲካል ውህዶች ምክንያት በብዙ ማህበረሰቦች ዘንድ ለብዙ በሽታዎች መድኃኒት ተደርጎ ይቆጠራል። ጥቅሙን ስናይ አንደኛ ኃይለኛ የጸረ ብግነት ባህሪ ያለው። የጥቁር አዝሙድ ዘይት ዋነኛው ድንቅ ውህድ ታይሞኪኖን ይባላል። ይህ ንጥረ ነገር በመገጣጠሚያዎች አካባቢ የሚፈጠረውን እብጠት፣ ውጥረትና ህመም አምጪ ፕሮቲኖችን በመግታት ረገድ እጅግ ከፍተኛ ውጤት አለው። በተለይም በሩማቶይድ አርትራይተስ ወይንም በቁርጥማት የሚቃጠሉ የመገጣጠሚያ ክፍሎችን የመታደግና እብጠቱንም በከፍተኛ ሁኔታ የመቀነስ አቅም አለው። ሁለተኛ ደግሞ የጅማት የካርቲሌጅና የቲሾዎች ማገገሚያ ነው። በጥቁር አዝሙድ ዘይት ውስጥ የሚገኙት አሚኖ አሲዶች፣ ኢንሴንሻል ፋቲ አሲዶችና እንዲሁም አንቲኦክሲደንቶች በመገጣጠሚያዎች ዙሪያ ያሉትን የላሉ ጅማቶችን ጥንካሬያቸውን ይመልሳሉ። በተጨማሪም በመገጣጠሚያዎች መካከል ያለው ፈሳሽ ማለትም ሳይኖቪያል ፍሉይድ ይባላል። ይህ ፈሳሽ እንዲጠበቅና ካርቲሌጁም እንዳይደርቅ ተፈጥሯዊ ከለላ ይሆነዋል ማለት ነው። ስለዚህ የጥቁር አዝሙድ ዘይትን ደግሞ እንዴት መጠቀም እንችላለን ካላችሁ ይህንንም እንደቀደመው በመቀባትና በመጠጣት መጠቀም ትችላላችሁ። በመቀባት ሲባል በጥቁር አዝሙድ ዘይት ህመም ያለበትን ጉልበታችሁን፣ ወገባችሁ ሊሆን ይችላል ወይም ደግሞ እጃችሁ አካባቢ አዘውትሮ ማሸት እጅግ ፈጣን የማስታገስ አቅም አለው። ዘይቱ ሞቅ ያለ ስሜት ስለሚፈጥር የመገጣጠሚያ ግትርነት በማስወገድ የደም ዝውውርን ያፋጥናል። ሁለተኛ ደግሞ በመጠጣት መልክም መጠቀም ትችላላችሁ። በቀን ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይትን ከአንድ የሾርባ ማንኪያ ማር ጋር በማደባለቅ መጠጣት ወይም ደግሞ በጥቂቱ በምግብ ውስጥ ማደባለቅ በሰውነታችሁ ውስጥ ያለውን እብጠቱን ከስሩ ያጠፋዋል ማለት ነው። ነገር ግን ከግማሽ የሻይ ማንኪያ ወይንም ከአንድ የሻይ ማንኪያ በላይ ማለፍ የለበትም። ለምን ቢባል ጥቁር አዝሙድ ከባድ የሚባል የዘይት አይነት ስለሆነ ነው። አራተኛ የካስተር ወይንም የጉሎ ዘይት። በአራተኛ ደረጃ ላይ የምናገኘው የካስተር ዘይት ወይንም የጉሎ ዘይት በባህላዊ ሕክምናም ሆነ በዘመናዊ ጥናቶች ውስጥ በመገጣጠሚያዎች አካባቢ የሚከሰትን አሰቃቂ ህመም ለማስታገስ ከሚጠቀሙባቸው ዘይቶች ሁሉ ልዩ ቦታ ያለው ነው። የካስተር ዘይት ከሌሎች ዘይቶች የሚለየው በወፍራምነቱና በቆዳ ህብረ ሕዋሳት ውስጥ እጅግ በጥልቀት ሰርጎ የመግባት አቅሙ ነው። ታዲያ የጉሎ ዘይት ምን ጥቅሞች አሉት ስንል አንደኛ ኃይለኛ የሆነ የጸረ እብጠት መከላከያ ነው። የካስተር ዘይት ከ90% በላይ የሚሆነው ይዘቱ ሪሲኖሊክ አሲድ በተባለ ልዩ ፋቲ አሲድ አይነት የተሸፈነ ነው። ይህም ውህድ ወደ ቆዳ ሰርጎ በመግባት በመገጣጠሚያዎች በጅማቶችና በጡንቻዎች አካባቢ የተጠራቀመውን አላስፈላጊ ፈሳሽ እንዲሁም ደግሞ እብጠት እንዲበታተን ያደርጋል። በተለይም በጉልበት በወገብና በእጅ መገጣጠሚያዎች ላይ የሚከሰትን የቆየ ቁርጥማትና የማቃጠል ስሜትን በፍጥነት የማስታገስ አቅም አለው። ሁለተኛ ደግሞ የሊምፋቲክ ስርዓት እንቅስቃሴን ያፋጥናል። በመገጣጠሚያዎች አካባቢ ህመምና እብጠት ሲኖር
የሰውነታችን የቆሻሻ ማስወገጃ መስመር ማለትም ሊምፋቲክ ፍሉድ እንቅስቃሴው ይገታል። ይህም ህመሙ እንዲባባስ ያደርጋል። የካስተር ዘይት በእብጠቶ አካባቢ ሲቀባ የእነዚህን ፈሳሾች እንቅስቃሴ በማፋጠን በሴሎች አካባቢ የተከማቹ መርዛማ ነገሮች እንዲወጡና ኦክሲጅን የበለጸገ ደምም ወደ መገጣጠሚያው እንዲደርስ ይረዳል ማለት ነው። ነገር ግን የካስተር ዘይትን ስትጠቀሙ በፍጹም ለውስጥ ማለትም ለምግብነት የሚሆን አይደለም። የካስተር ዘይትን በመቀባት መጠቀም ነው ያለባችሁ። የካስተር ዘይት ለቆዳ ውጫዊ መቀባት ብቻ የሚያገለግል እንጂ ለምግብነት ወይንም ለመጠጣት የሚሆን አይደለም። ዘይቱን በትንሹ ለብ ታደርጉትና ህመሙ ያለበት ቦታ ላይ ከተቀባችሁ በኋላ በልስላሴ ወይንም በቀስታ ማሸት ነው። የበለጠ ውጤት ለማግኘት ደግሞ ዘይቱን ከተቀባችሁ በኋላ ቦታውን በሞቃት ጨርቅ ጠቅልላችሁ ለ30 እና 60 ደቂቃዎች ያክል ማቆየት የመገጣጠሚያ ግትርነትና አሰቃቂ ህመምን በአስደናቂ ሁኔታ ይፈውስላችኋል ማለት ነው። ነገር ግን አሁንም ደግሞ የምነግራችሁ ለምግብነት ወይንም ለመጠጣት እንዳትጠቀሙት። አምስተኛ የአቮካዶ ዘይት። በአምስተኛ ደረጃ ላይ የምናገኘው የአቮካዶ ዘይት በመገጣጠሚያዎች መካከል የሚገኘውን ተፈጥሯዊ ቅባት እንዲሁም ደግሞ ካርትሌጅ እንዳይደርቅና እንዳይፋጭ በማድረግ ረገድ በህክምና ሳይንስ ከፍተኛ እውቅና የተሰጠው ድንቅ የዘይት አይነት ነው። አንደኛ የካርትሌጅ ማገገሚያ ነው። በአቮካዶ ዘይት ውስጥ የሚገኙት ተፈጥሯዊ ውህዶች በመገጣጠሚያዎች ውስጥ የሚገኙ የካርትሌጅ ሴሎችን ያነቃቃሉ። እነዚህ ሴሎችም ሲነቃቁ የመገጣጠሚያ ካርትሌጅ መልሶ እንዲያገግም እንዳይሸረሸርና የመገጣጠሚያዎችም የመለጠጥና የመታጠፍ አቅም እንዲጨምር ያደርጋሉ። ሁለተኛ በኦሜጋ 9 እና በቫይታሚን ኢ የበለጸገ ነው። የአቮካዶ ዘይት በውስጡ ከፍተኛ መጠን ያለው ኦሜጋ 9 ማለትም ኦላይክ አሲድ ይባላል። እናም ደግሞ ቫይታሚን ኢን ይዟል። እነዚህ ንጥረ ነገሮች አጥንታችንና መገጣጠሚያዎቻችን ከኦክሲዴቲቭ ስትረስ እና ካላስፈላጊም እብጠት የመጠበቅ ከፍተኛ አቅም አላቸው። በተጨማሪም በስጋና በአጥንት መካከል የሚገኘው ተፈጥሯዊ ፈሳሽ እንዳይታጠፍ ይረዳሉ። ስለዚህ የአቮካዶ ዘይትን በሁለት መንገዶች መጠቀም ትችላላችሁ። አንደኛው በምግብ ውስጥ መጠቀም ትችላላችሁ። ሁለተኛው ደግሞ በመቀባት መጠቀም ትችላላችሁ። በምግብ ውስጥ መጠቀም ትችላላችሁ ሲባል የአቮካዶ ዘይት ከፍተኛ ሙቀትን የመቋቋም ባህሪ ስላለው በምግብ አሰራር ውስጥ በሰላጣዎች ላይ ወይንም በቀን አንድ የሾርባ ማንኪያ በባዶ ሆድ በመጠጣት መጠቀም ትችላላችሁ። በመቀባት ሲባል ደግሞ ዘይቱ በጣም ለስላሳና እንዲሁም ወደ ቆዳችሁ ሰርጎ የመግባት አቅም ያለው በመሆኑ ህመም ያለበት ቦታ ላይ አዘውትራችሁ በማሸት የመገጣጠሚያ ድርቀትንና ግትርነትን ያቀልላችኋል ወይንም ይፈውስላችኋል ማለት ነው። ስለዚህ የአቮካዶ ዘይትንም በዚህ መልኩ መጠቀም ይቻላል ማለት ነው። ስለሆነም እንግዲህ በአጠቃላይ የመገጣጠሚያ ህመምን ለመፈወስ እንዲሁም ደግሞ አጥንታችሁን ለማጠናከር የሚረዱ 5 ምርጥ ዘይቶች እነዚህን ይመስላሉ ማለት ነው። ነገር ግን አስፈላጊ ጥንቃቄዎች አሉ የምነግራችሁ። አንደኛ ምንድነው የካስተር ወይንም የጉሎ ዘይት ለውጫዊ ቆዳችሁ ለመቀባት እንጂ ፈጽሞ ለምግብነት ወይንም ለመጠጣት እንዳትጠቀሙት። ሁለተኛ ደግሞ ዘይቶቹን ለመቀባት ስትጠቀሙ በመጀመሪያ ላይ በጥቂቱ እጃችሁ ላይ በመቀባት የቆዳ አለርጂ እንዳለባችሁ ማረጋገጥ ይኖርባችኋል። ሌላው በሶስተኛ ደግሞ ከፍተኛ የሆነ የቁርጥማት ወይንም የአጥንት ስብራት ካለባችሁ በቤት ውስጥ ለማስታገስና ህመሙን ለመቀነስ ምንም አይነት መፍትሄ ከመሞከራችሁ በፊት ህክምና ማድረግ እንዳለባችሁ መዘንጋት የለባችሁም። ከፍተኛ የአጥንት ስብራትና የመገጣጠሚያ ህመም ከሆነ የሚያስፈልጋችሁ ህክምና እንደሆነ ልታውቁ ይገባል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን ጠቃሚና አስተማሪ የሆነ የጤና ቪዲዮ ይህን ይመስል ነበር። አይሆፕ እንደጠቀማችሁና እንዳስተማራችሁ ግምቴ ነው። ቪዲዮ ለሌሎችም ተደራሽ እንዲሆን ጠቃሚ ስለሆነ በቅንነት ሼር አድርጉላቸው። እናንተ ሼር ስታደርጉት እንዲሁም ደግሞ ላይክም ስታደርጉት ቪዲዮ ተደራሽነቱ የሚጨምር ይሆናል። ስለዚህ ላይክም ሼር ማድረጋችሁንም አትዘንጉ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።